ኢየሱስ በአገልግሎቱ መጀመሪያ ላይ እርሱ ተስፋ የተሰጠው አዳኝ መሲሁ መሆኑን አስታወቀ። ኢየሱስ ያደረጋቸው ታምራት መሲህ መሆኑን ለመደገፍ የተሰጡ ማስረጃዎች ደግሞም እርሱ አምላክ መሆኑን ያስመሰከሩ ነበር። ኢየሱስ በመንፈሳዊ ዓለም፣ በአካላዊ ዓለም፣ በበሽታና አልፎ ተርፎም በሞት ላይ መለኮታዊ ኃይሉን አሳይቷል። ኢየሱስ በዙሪያው ያሉትን ሰዎች ሁሉ ሲያገለግል እነሱን የመፈወስ መለኮታዊ ኃይሉን ብቻ ሳይሆን አስደናቂ ፍቅር እና ርኅራኄ አሳይቷል። ዓለም ከዚህ ቀደም አይታ የማታውቀውን። ኢየሱስ በተራራ ላይ ተቀምጦ በጀልባ ላይ ቆሞም ይሁን በእርሻዎች ውስጥ ሲጓዝ ሕዝቡን እያስተማረ ነበር። በተጨማሪም ከግለሰቦች ጋር ተነጋግሯል። አንዳንድ ጊዜም ከአንድ ሰው ጋር ልብ ለልብ ለመወያየት ሁሉንም ነገር ይተው ነበር። ሰዎች ወደ ኢየሱስ የመጡት ባደረገው ነገር ብቻ ሳይሆን በተናገረውም ጭምር ነበር። ሰዎች ወደ እሱ የሚሳቡት በፈውስ ኃይሉ ብቻ ሳይሆን ለማዳን በሰጠው ተስፋ ጭምር ነው። ኢየሱስ ከዘላለም ፍርድ ሊያድናቸው መጣ። ኢየሱስ መሲህ ሆኖ መጥቷል፣ የሰው ልጆችን ሁሉ ከኃጢአትና ከሞት ለማዳን ሲል። እንዲሁም ኢየሱስ በብዙዎች አስተያየት፣ በማኅበራዊ ግፊት ወይም በሃይማኖታዊ አመለካከታቸው እንኳን አልተደናገጠም። እርሱ ሁል ጊዜ እውነትን በድፍረትና በፍቅር ይናገር ነበር። እናም በዚህ ምክንያት አንዳንድ ሰዎች እርሱን ሲቃወሙት፣ ሌሎች ግን እንደ ደቀ መዛሙርቱ ያሉ አንተ የዘላለም ሕይወት ቃል አለ ብለው ተገነዘቡ። ኢየሱስ ስለሰጠው የዘላለም ሕይወት ሲናገር ማርቆስ 1:14 እና 15 እንዲህ ይላል። ኢየሱስ የእግዚአብሔርን ወንጌል እየሰበከ ወደ ገሊላ ሄዶ ጊዜው ደርሷል፣ የእግዚአብሔር መንግሥት ቀርባለች እያለ ይሰብክ ነበር። ኢየሱስ ለረጅም ጊዜ ይጠበቅ የነበረው ንጉሣቸው መሲሁ ነበር። እናም የእርሱ መንግሥት በፍጹም አያበቃም። እናም የእግዚአብሔር መንግሥት አካል መሆን፣ ለዘላለም መኖር፣ የዘላለም ሕይወት ማግኘት መቻል ነበር። የመንግሥቱ አካል ለመሆን እና ይህንን የዘላለም ሕይወት ለማግኘት ሁለት ነገሮች ያስፈልጉ እንደነበረ ኢየሱስ ተናግሯል። ኢየሱስም እንዲህ አለ፣ ንስሐ ግቡ፣ በወንጌልም እመኑ። መጥምቁ ዮሐንስ የተላከው መሲሁን ይቀበሉ ዘንድ ሰዎችን ለማዘጋጀት ነበር። ዮሐንስም እንደዚሁ ለሕዝቡ ንስሐ መግባት እንዳለባቸው ነግሯቸዋል። ንስሐ ማለት አእምሮን መለወጥ ማለት ነው። አያችሁ፣ ሰዎቹ በእግዚአብሔር ዘንድ ተቀባይነት እንዲኖራቸው በመልካም ሥራዎቻቸውና በሃይማኖታዊ ሥነ ሥርዓቶቻቸው ምክንያት የበቁ መስሎ ይሰማቸው ነበር። እነርሱ የእግዚአብሔርን ፍጹም ሕጎች እንደ ጣሱና ኃጢአተኞች መሆናቸውን መገንዘብ ነበረባቸው። ንስሐ መግባት፣ አእምሯቸው መለወጥ እና እነርሱ በራሳቸው በቂ አለመሆናቸውን እና አዳኝ እንደሚያስፈልጋቸው መገንዘብ ነበረባቸው። ይህ አዳኝ ኢየሱስ ነበር። እናም ከኃጢአቶቻቸው ሊያድናቸው የመጣው እርሱ ነበር። ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነ ኒቆዲሞስ የተባለ ሰው ነበር። ኒቆዲሞስ ፈሪሳውያን ተብሎ የሚጠራው የሃይማኖት ቡድን አካል ነበር። ፈሪሳውያን የዘላለምን ሕይወት በቅንነት የሚፈልጉ ሰዎች ነበሩ። ነገር ግን የዘላለምን ሕይወት ለማግኘት በተሳሳተ አኳኋን መታመናቸውን በራሳቸው ላይ አድርገዋል። እነርሱ በመልካም ሥራዎቻቸው እንዲሁም በዘራቸው እና በሁሉም ሃይማኖታዊ ሥርዓቶቻቸው አማካኝነት የዘላለም ሕይወት ዋስትና እንደሚኖራቸው አስበው ነበር። አብዛኞቹ ፈሪሳውያን ኢየሱስን ተቃወሙት፣ አልተቀበሉት። ኒቆዲሞስ ግን እንደዚህ አይደለም። ኒቆዲሞስ ወደ ኢየሱስ ቀረበ።
በሌሊትም ወደ ኢየሱስ መጣ። በንግግራቸው መካከል ኢየሱስ ለኒቆዲሞስ እውነት እልሃለሁ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስ ይህንን ሲሰማ ደንግጦ መሆን አለበት። እንደ ኢየሱስ ገለጻ የኒቆዲሞስ እቅዶች ሁሉ የዘላለም ሕይወት ለማግኘት ወደ እግዚአብሔር መንግሥት ለመግባት የማይሆኑ ዋጋ ቢስ ነበሩ። ኢየሱስ ለኒቆዲሞስ እንዲህ ያለው ነበር፣ በምታደርገው ነገር ሁሉ የዘላለም ሕይወት ማግኘት አትችልም። ወደ መንግሥተ ሰማያት ለመግባት ያለው መንገድ አንድ ብቻ ነው፣ ዳግመኛ መወለድ አለብህ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። በእርግጥ ሰው ለመወለድ ለሁለተኛ ጊዜ ወደ እናቱ ማፀን ሊገባ አይችልም። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ውሃ ቁሳዊ አካል ሲሆን ብዙ ጊዜ ከወሊድ ጋር ተያይዞ የሚመጣውን ተፈጥሯዊ ፈሳሽ ለመግለጽ የምንጠቀምበት ቃል ነው እና ኢየሱስ ከውሃ የተወለደ የሚለውን ሐረግ ሲጠቀም እሱ የሚወክለው አካላዊ መወለድን። ኢየሱስ ለኒቆዲሞስ አካላዊ መወለዱ በቂ እንዳልሆነ እየነገረው ነበር። ኒቆዲሞስ አንድ ሌላ አዲስ ልደት አስፈልገው፣ ከእግዚአብሔር መንፈስ መወለድ። ኢየሱስም ይህንን በይበልጥ ሲያብራራ ከሥጋ የተወለደ ሥጋ ነው። በሌላ አገላለጽ የሥጋ ሕይወትን ከሥጋዊ ሰው ማግኘት ይችላሉ። ከመንፈስ የተወለደ መንፈስ ነው። መንፈሳዊ ሕይወት በአንተ ውስጥ ሊወለድ የሚችለው በእግዚአብሔር መንፈስ ብቻ ነው። የትኛውም መልካም ሥራ፣ ሃይማኖታዊ ሥርዓት ወይም ሕጎችን መፈጸም ይህንን የእግዚአብሔርን ሕይወት በአንድ ሰው ውስጥ ሊያፈሩ አይችሉም። ይህንን አዲስ ሕይወት ለአንድ ሰው መስጠት የሚችል የእግዚአብሔር መንፈስ ብቻ ነው። ኒቆዲሞስ ይህ እንዴት ሊሆን ይችላል ሲል ጠየቀ። የኒቆዲሞስን ጥያቄ ለመመለስ ኢየሱስ በእስራኤላውያን በምድረ በዳ ጉዟቸው በእስራኤል ታሪክ ውስጥ የተከናወነውን አንድ ክስተት ጠቅሷል። እስራኤላውያን በእሱ ላይ ባመፁ ጊዜ እግዚአብሔር መርዝኛ እባቦችን በእነርሱ ላይ ላከ። የእባቡ ንክሻ ገዳይ ነበር። መርዙን ሊያረክስ የሚችል ማንም ሰው ምንም ማድረግ አልቻለም። ሰዎቹ ግን ይድኑ ዘንድ ሲጮሁ እግዚአብሔር ሙሴን እባብ እንዲሰራና በእንጨት ዓላማ ላይ እንዲሰቅለው አዘዘው። ማንም ሰው እባቡን በተመለከተ ጊዜ እግዚአብሔር ሕይወትን ይሰጠው ነበር። ኢየሱስም ለኒቆዲሞስ እንዲህ አለው፣ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል። ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው አለው። የእባብ ንክሻ ሰዎችን እንዲሞቱ እንዳደረገው ሁሉ እንዲሁ በእኛ ዘንድ ያለው ኃጢአትም የሞት ፍርድ ያስከትላል። እናም መርዙ የሚያስከትለውን ውጤት ሊሽር የሚችል መድኃኒት ማምረት ለሰዎች የማይቻል እንደነበረው ሁሉ ለእኛም የኃጢአታችንን ውጤቶች ለማጥፋት ምንም ነገር ማድረግ የማይቻል። አያችሁ፣ የኃጢአት ደሞዝ ሞት ነው። እናም የትኛውም መልካም ሥራዎች ወይም ሃይማኖታዊ ሥነ ሥርዓቶች የሞት ፍርዱን ሊያስቀሩ አይችሉም። እናም ሙሴ እባብን በምድረ በዳ እንዳንጠለጠለው አንድ ቀን ኢየሱስን በእንጨት ላይ እንጠለጠልና ይሰቀል ነበር። በምድረ በዳ እግዚአብሔር ፈውሱን በማንም ላይ አስገድዶ አላደረገም። በተመሳሳይ መንገድ ኢየሱስም የሰጠውን የሕይወት ስጦታ ይቀበሉ ዘንድ ማንንም አላስገደደም። እያንዳንዳቸው በሱ እንዲያምኑ ወይም እንዳያምኑ
መምረጥ ነበረባቸው። ለዚህም ነው ኢየሱስ በቁጥር 16 ላይ ለኒቆዲሞስ እንዲህ ሲል ያስረዳው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። ታምናላችሁ? መቼውንም ኒቆዲሞስ በኢየሱስ ቃላት መደነቅ አለበት። በእውነቱ እግዚአብሔር ይነግረው የነበረው ዝም ብሎ እንዲያምን ነበር? ወደ መንግሥተ ሰማያት ለመግባት ከኒቆዲሞስ የተፈለገው ያ ብቻ ነበር? በጣም ቀላል ይመስል ነበር። በእርግጥ እግዚአብሔር የበለጠ ጠይቋል። ግን አንድ ሰው ወደ መንግሥተ ሰማያት ለመግባት ምን ማድረግ አለብኝ ብሎ ቢጠይቅ ምን ትል ነበር? እንዴት ብለህ ትመልስ ነበር? ጥሩ ዜጋ ሁን፣ ድሆችን እርዳ፣ መልካም ሥራዎችን ሥራ፣ ጸልይ፣ ጹም፣ በሃይማኖታዊ ሥርዓቶች ላይ ተሳተፍ። እግዚአብሔር ምን ይፈልጋል? ደህና በዮሐንስ 6:29 ላይ ኢየሱስ እግዚአብሔር የጠየቀውን ሥራ ዝርዝር እንዲሰጥ በተጠየቀ ጊዜ እርሱ የመለሰው እንዲህ ነበር፣ እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው። እኔና እናንተ እንድናደርገው እግዚአብሔር የጠየቀው ብቸኛው ነገር እርሱ በላከው እንድናምን ነው፣ በልጁ በኢየሱስ። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። ኢየሱስ በሰዎች ላይ ለመፍረድ ሳይሆን ለማዳን መጣ። ፍርድማ ኃጢአታቸው ቀድሞውኑ ፈርዶባቸዋል። እግዚአብሔር ይቅር ሊለንና በእርሱ ዘንድ ሙሉ በሙሉ ተቀባይነት እንድናገኝ ይፈልጋል። ጻድቅ ማለት ይህ ነው። እግዚአብሔር አንድን ሰው ጻድቅ ብሎ ሲናገር ኃጢአቶቹ ሙሉ በሙሉ ይቅር የተባሉለትና በእግዚአብሔር ዘንድ ሙሉ በሙሉ ተቀባይነት ያለው ነው ማለት ነው። ሮሜ 3:22 ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው፣ ልዩነት የለም ይላል። ኢየሱስ መሲሁና ክርስቶስ እንደሆነ የሚያምኑ ሁሉ ጻድቃን ሆነው ይቆጠራሉ። ኃጢአታቸውን ሁሉ ይቅር ይላቸዋል። እናም በእግዚአብሔር ዘንድ ሙሉ በሙሉ ተቀባይነት ያገኛል። ኢየሱስም ቀጥሎ እንዲህ ይገልጻል፣ በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ኢየሱስን ብታምኑ ወይም ባትቀበሉት የዘላለምን ሕይወት ተቀበሉ፣ አልያም ስለ ኃጢአታችሁ ምክንያት በዘላለም ፍርድ ውስጥ መኖር ቀጥሉ። ይህ እግዚአብሔር የሚያቀርበው ምርጫ ነበር። ደግሞም በዮሐንስ 8:24 ኢየሱስ ሰዎችን እንዲህ ሲል በጥብቅ አስጠንቅቋል፣ እኔ እርሱ ነኝ ስላችሁ እኔ እርሱ እንደሆን ካላመናችሁ በኃጢአታችሁ ትሞታላችሁ። ኢየሱስ ለሕዝቡ እርሱ መሲሁ የእግዚአብሔር ልጅ እነርሱን ለማዳን የመጣው እርሱ መሆኑን ካላመኑ በቀር በኃጢአታቸው ምክንያት ለዘላለም እንደሚሞቱ እየነገራቸው ነበር። አንድ መንገድ ብቻ ነበር ለመዳን ያለው። በዘፍጥረት 6:8 ምድርን በሞላት ክፋትና አመፃ ምክንያት እግዚአብሔር ዓለምን ሁሉ የሚያጠፋ ጎርፍ ልኮ ነበር። እናም ታንኳይቱ ከጥፋት ውሃ ለመዳን ብቸኛ መንገድ እንደነበረችው በኃጢአታችን ምክንያት ከሚሆንብን ፍርድ እንድናመልጥ እግዚአብሔር ኢየሱስን ልኳል። ብቸኛውን የመዳን መንገድ ለመዳን ወደ ኢየሱስ ለመምጣት እምቢ ያሉ ሁሉ ሕይወትን እየጣሉ ነው። ሕይወትን አለመቀበል ሞትን መምረጥ ነው። ኢየሱስም የዘላለም ሕይወትን የሚሰጥ ነው። ስለዚህ የዘላለም ሕይወትን አለመቀበል የዘላለምን ሞት መምረጥ ነው። በሉቃስ ምዕራፍ 16 ላይ ኢየሱስ የዘላለም ሞትን አስከፊነት ገልጿል።
በዚህ ምዕራፍ ኢየሱስ ስለ ሁለት ሰዎች እና ስለ መጨረሻ ዕጣ ፈንታቸው ተናገረ። ከሁለቱ አንዱ አልዓዛር የሚባል ድሃ ሕመምተኛና ብቸኛ ለማኝ ነበር። ሌላው ደግሞ አልዓዛር በበሩ ላይ ተኝቶ የነበረበት ባለጠጋ ሰው ነበር። ሀብታምም ድሃም ሁሉም ሰዎች በተመሳሳይ ዘላለማዊነታቸውን የሚያሳልፉበትን ውሳኔ ይጋፈጣሉ። አልዓዛርና ባለጠጋው ሰው ሁለቱም ኃጢአተኞች ነበሩ። አልዓዛር ንስሐ ገብቷል፣ የእግዚአብሔርን ቃል ለማመን መርጧል። ሀብታሙ ግን አላደረገም። ሉቃስ 16 እነዚህ ሁለቱ ሰዎች የሚሞቱበት ጊዜ እንደደረሰ ይነግረናል። በተመሳሳይ ሁኔታ በዚህ ምድር ላይ ያለ እያንዳንዱ ሰው ሀብታምም ይሁን ድሃ፣ ወጣትም ሆነ አዛውንት የሚሞትበት ጊዜ ይመጣል። ዕብራውያን 9:27 ደግሞ እንዲህ ይላል፣ ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። እያንዳንዱ ሰው አንድ ሕይወት ብቻ ይሰጠዋል። ያም ሕይወት ካለፈ በኋላ ያ ሰው ዘላለማዊነትን በገነት ወይም በገሃነም ለማሳለፍ ይሄዳል። እናም በመጽሐፍ ቅዱስ መሰረት እነዚህ ሁለት ቦታዎች ምሳሌያዊ ወይም ምናባዊ አይደሉም። እነርሱ ሁለት በጣም እውነተኛና የተለያዩ ስፍራዎች ናቸው። መንግሥተ ሰማይ በእግዚአብሔር ሕልውና ፊት የመጽናናትና የደስታ ስፍራ ነው። ገሃነም ግን የስቃይና የጣር ስፍራ ነው። ከእግዚአብሔር መለየት ነው ለዘላለም። ይህም ድሃ ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። አልዓዛር ሞተና እዚያ ከአብርሃም ጋር ወደ መንግሥተ ሰማይ ተወሰደ። ልክ እንደ አልዓዛር አብርሃምን በምድር ላይ በሕይወት በነበረበት ጊዜ በእግዚአብሔር አመነ፣ እናም ጻድቅ ተብሎ ተጠርቷል። እናም በእግዚአብሔር ሙሉ ተቀባይነት አግኝቷል። ሀብታሙም ሰው ደግሞ ሞቶ ተቀበረ። በሲኦልም እየተሰቃየ ሳለ ቀና ብሎ ከሩቅ አብርሃምን አየ፣ አልዓዛርንም በቅፉ ይዞት አየ። አሁን ሀብታሙ ሰው ሀብታም ስለሆነ ወደ ገሃነም አልሄደም። ይኸውም ልክ አልዓዛር ድሃ ስለሆነ ወደ መንግሥተ ሰማያት እንዳልሄደ ሁሉ ማለት ነው። በእርግጥ ዘፍጥረት 13 አብርሃም እጅግ ሀብታም ሰው እንደነበረ እና ወደ መንግሥተ ሰማይ እንደሄደ ይነግረናል። አያችሁ፣ እንደ ዝና፣ ስልጣን እና ገንዘብ ያሉ ነገሮች ከሞታችሁ በኋላ አይከተሏችሁ ወይም ደግሞ ተጽዕኖ ያሳድሩባችሁ። ሀብታሙ ሰው ወደ ገሃነም የሄደበት ምክንያት ንስሐ ባለመግባቱና በእግዚአብሔር ቃል ባለማመኑ ነው። በሕይወት ዘመኑ እግዚአብሔርን ክዶ እና የተናገረውንም ቸል ብሎ ነበር። እርሱም በስቃይ ሆኖ አብርሃም አባቴ ሆይ ራራልኝ፣ በዚህ ነበልባል እየተሰቃየው ስለሆነ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን እንዲያቀዘቅዝልኝ እባክህ ላክልኝ እያለ ጮኸ። አብርሃምም ግን እንዲህ አለ፣ ከዚህ ወደ እናንተ ለማለፍ የሚፈልጉ እንደማይችሉ እዚያ ያሉትም ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ትልቅ ገደል ተደርጓል። በቅዱሳት መጻሕፍት በመላው አንድ ሰው ከሞተ በኋላ የዘላለም ዕጣ ፈንታው የታተመ መሆኑን እግዚአብሔር በግልጽ አሳይቷል። ከእግዚአብሔር ጋር ሕይወት ለዘላለም ነው። እናም እግዚአብሔርን የመረጡት እነርሱ ለዘላለም ከእርሱ ጋር ይኖራሉ። እግዚአብሔርን ለመቃወምና ላለመቀበል የመረጡት ግን ለዘላለም ከእርሱ ተለይተዋል። የዘላለም ሕይወት እንደ ዘላለማዊ ሞት ሁሉ የጸና ነው። በገሃነም ውስጥ ያሉት በጭራሽ ከዚያ መውጣት አይችሉም። ከዚያ ስፍራ መውጣት እንደማይችል ስላወቀ ሀብታሙ ሰው ጮኸ፣ አባት ሆይ እንግዲያውስ አልዓዛርን ወደ አባቴ ቤት እንድትሰደው ለምንሃል። 5 ወንድሞች ስላሉኝ እነርሱም ወደዚህ የስቃይ ስፍራ እንዳይመጡ ያስጠንቅቃቸው። ሀብታሙ ሰው ወንድሞቹም ወደ ሲኦል ይመጣሉ የሚለውን ሐሳብ ፈጽሞ መቋቋም አልቻለም።
ወደ ምድር ተመልሶ ያስጠነቅቃቸው ዘንድ አልዓዛርን ለመነው። ይህም ንስሐ እንዲገቡና የእግዚአብሔርን ቃል እንዲያምኑ እንደሚያደርጋቸው ተስፋ አድርጓል። አብርሃም ግን እንዲህ ሲል መለሰለት፣ ሙሴንና ነቢያቱን የማይሰሙ ከሆነ አንድ ሰው ከሙታን ቢነሳ እንኳን አያምኑ። ሙሴና ነቢያቱ የእግዚአብሔርን ቃል መዝግበው ነበር። አብርሃም ወንድሞቹ የእግዚአብሔርን ቃል ሳይቀበሉት ኖረው አንድ ከሞት የሚነሳ ሰው እንደማይለውጣቸው ያውቅ ነበር። አያችሁ፣ እውነትን እንድናምን ያሳመነን የእግዚአብሔር ቃል ነው። እናም ወንድሞች በሕይወት ሳሉ የእግዚአብሔርን ቃል ለማዳመጥና ለማመን እድሉ ነበራቸው። እኔና እናንተም ተመሳሳይ እድል አለን። የእግዚአብሔርን ቃል ለመስማት ደግሞም እምነታችንን ቃሉ ላይ በሚናገረው ላይ ለመጣል አሁን በሕይወት ሳለን ከመዘግየቱ በፊት። ከ3 ዓመታት ፈውስና ትምህርት በኋላ ኢየሱስ ወደ ኢየሩሳሌም መሄድ ጀመረ። ወደዚያ ሲቀርቡ ሉቃስ 22 እንዲህ ይላል፣ ኢየሱስም የፋሲካን እራት እንድንበላ ሄዳችሁ አዘጋጁልን ብሎ ጴጥሮስና ዮሐንስን ላካቸው። ጴጥሮስና ዮሐንስ ፋሲካ ተብሎ ለሚጠራው በዓል መዘጋጀት ነበረባቸው። በየዓመቱ አይሁዶች እግዚአብሔር ከግብፅ ባርነት ያወጣቸውን ያንን ጊዜ ለማክበር ወደ ኢየሩሳሌም ይመጡ ነበር። በዕለቱ ከሚከበሩ ሌሎች ዝግጅቶች መካከል እና ከሚያደርጓቸው በጣም አስፈላጊ ነገር አንዱ ተጠብሶ በምግብ ወቅት ማዕድ ላይ የሚቀርበውን በግ መስዋዕት ማድረግ ነበር። እኩለ ሌሊት ላይ የሞት መልአክ በምድሪቱ ሁሉ ሄዶ እያንዳንዱን ቤት የበኩር ልጅ እንዲመታ እግዚአብሔር ለሕዝቡ እንዴት እንደነገረ ለማስታወስ ነበር። ከሞት ለማምለጥ አንድ መንገድ ብቻ ነበር። እያንዳንዱ ቤተሰብ እንከን የሌለበት ወንድ 1 ዓመት የሞላው በግ መምረጥ ነበረበት። ከዚያም የበጉን አጥንቶች ሳይሰብሩ የበጉ ደም በወረርሽኙ በሚሞተው የበኩር ልጅ ፈንታ ምትክ ሆኖ የሚፈስ ነበር። ከዚያም ያንን ደም ወስደው በቤታቸው ደጃፍ ላይ እንዲቀቡት ታዘው ነበር። ያን ምሽት አንተ ጥሩም ሁን መጥፎ፣ ሀብታምም ሁን ድሃም ምንም ችግር የለው፣ የበኩሩ ልጅ መኖሩን ወይም መሞቱን የሚወስነው አንድ ነገር ብቻ ነበር። እግዚአብሔር እንዲህ ብሎ ተናግሯቸው ነበር፣ እኔ ደሙን በማይበት ጊዜ እናንተን አልፋለሁ። በአንድነት የተሰባሰቡትን ያንን ለማክበር ነው። ደቀ መዛሙርቱ ግን ከዚህ የበለጠ ታላቅ መዳን እንደቀረበ አላስተዋሉ። ሉቃስ 22:19 እንደሚነግረን ኢየሱስ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህንን ለመታሰቢያ ያድርጉት አላቸው። ኢየሱስ ጥቂት እንጀራን ወስዶ ሲቆርስ ለደቀ መዛሙርቱ ሰውነቱ ለነርሱ የሚቆረስበትን መንገድ ተምሳሌታዊ አድርጎ እየነገራቸው ነበር። እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን። በዚያ ፋሲካ ከረጅም ጊዜ በፊት የበኩር ወንድ ልጅ በሕይወት እንዲኖር የፈሰሰው የበጉ ደም ነበር። አሁን ግን ኢየሱስ የዘላለም ሕይወት እንዲያገኙ የገዛ ደሙ እንደ በጋቸው ለነሱ ምትክ ሆኖ እንደሚፈስ እየነገራቸው ነበር። አያችሁ፣ ያ የመጀመሪያው ፋሲካ የኢየሱስ ክርስቶስን ሞት የሚያሳይና የሚያመለክት ስዕል ነበር።
አሁን ግን እጅግ የላቀ መዳን ቀርቧል። ማንኛውም ሰው፣ ወንዶች፣ ሴቶች፣ ሕፃናት፣ ሁሉም የሰው ዘር ከኃጢአት ባርነት ነፃ የሚወጡበትና ከዘላለም ሞት ቅጣት የሚድኑበት። ኢየሱስ የመጣው ለድነታችን የመጨረሻው ዋጋ ለመክፈል ነው። ኢየሱስ የዘላለም ሕይወት ለማግኘት ንስሐ መግባት ወይም ሐሳባቸውን መለወጥ እንደሚያስፈልጋቸው ለሕዝቡ ነግሯቸዋል። ሰዎቹ በመልካም ሥራዎቻቸው ምክንያት በእግዚአብሔር ዘንድ ተቀባይነት ይኖረናል ብለው በተሳሳተ መንገድ አስበው ነበር። ኢየሱስ ግን የዘላለም ሕይወት ለማግኘት አንድ መንገድ ብቻ እንደነበረ አስረድቷል። ዳግም መወለድ። ለአንድ ሰው ይህንን አዲስ ሕይወት ሊሰጥ የሚችለው ብቸኛው የእግዚአብሔር መንፈስ ነው። የቱንም ያህል ሕጎች፣ ሃይማኖታዊ ሥርዓቶች፣ ጾሞች ወይም መንፈሳዊ ጉዞዎች በቂ አይደሉም። ንስሐ መግባት ያስፈልጋቸዋል። ምንም ያህል ጥሩ ብትሆኑ የዘላለም ሕይወት ማግኘት እንደማትችሉ በመገንዘብ አእምሯቸውን ለውጡ። እንደ ኒቆዲሞስ ሁሉ እናንተም እንዲሁ እግዚአብሔር ብቻ ሊሰጣችሁ የሚችለው ይህ አዲስ መንፈሳዊ ሕይወት ያስፈልጋቸዋል። ኢየሱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንደሚኖረው ለኒቆዲሞስ ነገረው። ኢየሱስ የገለጸለት ሙሴ እባብን በምድረ በዳ እንደሰቀለ እንዲሁ እርሱ ራሱም እንደሚሰቀል ነበር። በምድረ በዳ በእባብ ተነድፎ ሊሞቱ ያሉ እነዚያ ሕዝቦች እግዚአብሔር የተናገረውን ማመንና ማየት ብቻ ነበር የሚኖርባቸው። ያንን ካደረጉ በሕይወት ይኖራሉ። እናንተም ኃጢአታችሁ ሞት ስለሚፈርድባችሁ በምድረ በዳ እንደሞቱት ናችሁ። ለመዳን ትችሉ ዘንድ እግዚአብሔር የሚጠብቅባችሁ አንድና ብቸኛው ነገር በልጁ በኢየሱስ ክርስቶስ ማመን ነው። እናም የዘላለም ሕይወትን ታገኛላችሁ። እግዚአብሔር ዘላለማዊ ሕይወትን መንግሥተ ሰማይ በሚባል በእውነተኛና አስደናቂ የመጽናናትና የደስታ ስፍራ ውስጥ እንዲሆን አቅዷል። በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ የእግዚአብሔርን መገኘት ለዘላለም ደስ ይሰኙበታል። ነገር ግን ለመዳን ወደ ኢየሱስ መምጣትን እምቢ ያሉ ሁሉ የዘላለም ሕይወትን እየገፉ የዘላለም ሞትን ይመርጣሉ። የዘላለም ሞት ከእግዚአብሔር ለዘላለም መለየት ማለት ነው። በእውነተኛ ስቃይና ሐዘን ገሃነም በሚባል ስፍራ መሰቃየት። እግዚአብሔር ወደ መንግሥተ ሰማያት እንድትሄዱ ይፈልጋል። እርሱ እናንተ እንድትድኑ እንጂ እንዳትጠፉ ይፈልጋል። ኢየሱስና ደቀ መዛሙርቱ የፋሲካን በዓል ለማክበር ተሰበሰቡ። ከረጅም ጊዜ በፊት በግብፅ በመጀመሪያው ፋሲካ የበኩር ወንድ ልጅ በሕይወት እንዲኖር የፈሰሰው ያ ደም የበጉ ደም ነበር። አሁን ግን ኢየሱስ እርሱ ስለ እናንተ ሰውነቱ እንደሚደቅስ ያስረዳ ነበር። እናም የኢየሱስ የገዛ የራሱ ደም ሊፈስ ነበር። ኢየሱስ የፋሲካ በግ ይሆንላችሁ ዘንድ መጣ። የዘላለም ሕይወት እንድታገኙ ምትክ ሊሆንላችሁ